እንኳን ወደ ቸበሪ ፍለጋ በሰላም መጣችሁ። ዛሬ የምንመለከተው የኢትዮጵያ ሰማይ ጠባቂ የሆነው አየር ኃይልና ግዙፉ የመከላከያ ሰራዊታችን በ2018 ዓ.ም የደረሰበትን አስገራሚ ወታደራዊ ደረጃ ነው። የኢትዮጵያ አየር ኃይል 90ኛ ዓመቱን ሲያከብር ለዓለም ያስተላለፈው መልእክት ምንድን ነው? አዲሶቹ ሲሃ-35 ጄቶች እና ድሮኖች የኃይል ሚዛኑን እንዴት ቀየሩት? እስከ መጨረሻው አብራችሁን ቆዩክ። ኢትዮጵያ በ2026 በወጣው የዓለም የጦር ኃይሎች ጥንካሬ መለኪያ Global Firepower Index 2026 መሰረት ከዓለም 47ኛ ደረጃ ላይ ስትገኝ በአፍሪካ ከግብፅ፣ አልጄሪያ፣ ናይጄሪያ እና ደቡብ አፍሪካ በመቀጠል በ5ኛ ደረጃ ላይ ተቀምጣለች። ሀገሪቱ በአሁኑ ወቅት ከዘመናዊ እና በቴክኖሎጂ የተመራ ጦር የመገንባት ሥራ ላይ ትገኛለች። የኢትዮጵያ ምድር ጦር በሰው ኃይል ብዛት እና በውጊያ ልምድ በአፍሪካ ተፈሪነት ካላቸው ውስጥ አንዱ ነው። ከ500 በላይ ንቁ ወታደሮች እና ወደ 138 የሚጠጉ ተጠባባቂ ሬሰርል ኃይሎች አሏት። ከ330 በላይ ማይን ባርድ ታንክስ እና ከ8500 በላይ የታጠቁ ተሽከርካሪዎች አርሞሬድ ቬሂክልስ ሲኖራት ከ600 በላይ ተጎታች እና በራሳቸው የሚንቀሳቀሱ መድፎች ሴልፍ ፕሮፔልድ ታውድ አርቲለሪ አሏት። በ2025-2026 የኢትዮጵያ መከላከያ በጀት ከ1.1 ቢሊዮን ዶላር በላይ ደርሷል። ከሆሚቹ እና ከቢሾፍቱ ከአውቶሞቲቭ በኩል የራሷን ድሮኖች፣ ቀላል ወታደራዊ ተሽከርካሪዎች እና ጥይቶችን የማምረት ሥራ በስፋት እያከናወነች ትገኛለች። ይህ ኢትዮጵያ በቀጠናው ያላትን የዲፕሎማሲ እና የደህንነት የበላይነት የሚያሳይ ነው። በተለይ በብሪክስ አባልነቷ አማካኝነት የምታገኛቸው የቴክኖሎጂ ሽግግሮች ለአቅሟ እድገት ትልቅ አስተዋጽኦ አድርገዋል። 90ኛው ዓመት በዓል ጥር 2018 ዓ.ም በቢሾፍቱ ሐረር ሜዳ የተካሄደው ጥቁር አንበሳ ኤር ሾው ኢትዮጵያ 8 የሚሆኑ እጅግ ዘመናዊ የሩሲያ ሲያ-35 ጄቶችን ለማግኘት ስምምነት ማድረጓ እና የመጀመሪያዎቹ በበዓሉ ላይ ታይተዋል። ሲያ-30 በ2016 የገቡትና አሁን ሙሉ በሙሉ ሥራ ላይ ያሉ ሁለገብ ተዋጊ ጄቶች እንዲሁም HAC-136 የሚሆኑ የላቀ ስልጠና እና ቀላል ጥቃት ሰጪ ጄቶች። ኢትዮጵያ በአፍሪካ የመጀመሪያው የኦራየን ሩሲያ ድሮን ተጠቃሚ ሆናለች። የቱርክ ፓቫክቴር ቲበ2 እና ያኳንከ እንዲሁም የቻይና ዋይንግ ዋም ድሮኖች ስብስብ አሏት። ኢትዮጵያ አሁን ላይ ያላትን ወታደራዊ አቅም ስንመለከት ሀገሪቱ ራሷን ከመከላከል ባለፈ በቀይ ባህርና በአፍሪካ ቀንድ የጸጥታ ሚናዋን ለማጠናከር እየሰራች መሆኑን እንረዳለን። ከእናንተስ የኢትዮጵያ አየር ኃይል ሲያ-35 ጄቶችን መታጠቁ በቀጠናው የኃይል ሚዛን ላይ ምን ለውጥ ያመጣል ብላችሁ ታስባላችሁ? አስተያየታችሁን በኮመንት አስፍሩልን። ለተጨማሪ ወታደራዊ እና ወቅታዊ መረጃዎች የቸበሪ ፍለጋ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።